ግዴላችሁ ይቺ ልጅማ እውነቴ ነው እንትን የሚባለው ነገር ሳታሰራበት አይቀርም። ደስታን እኔ አብርሽን ከነካ በአይኔ መጣ እኔ አብርሽ ሲጎዳ ማየት አልፈልግም ብላ ከቤቷ አስወጣችው። እሱ ግን አብርሽ ግን ይሄው ዛሬም አሁንም ከሷ ጋር ይላላጣል ማለት ነው። ስለዚህ አሁን መጀመሪያም ጥፋተኛ አብርሽ ነው። አሁንም ከጥፋቱ እየታረመ አይደለም ማለት ነው። ኦዲየንሶች አብርሽን እኛ ኦዲየንሶች እንግዲህ ምንም ማድረግ እንችላለን እንዴ? ያልተጋቡትን ማጋባት እንኳን እንችል የለም እንዴ? በግድ ማለት ነው። በግድ ያልተዋደዱትን እንዲዋደዱ እንዲፋቀሩ ማድረግ እንችላለን እኮ። ስለዚህ ኦዲየንሶች አብርሽ ጥፋተኛን እንዲኛ አንፈልግም፣ ሩታ እንድትተው አንፈልግም፣ ከሄርሜላ ጋር ልትሆን አንፈልግም ብለን እንዳው አብርሃም ላይ እንጩህበት። የምሬን ነው። ያለን አማራጭ ይሄና ይሄ ብቻ ነው ማለት ነው። እንዴት የሰው ልጅ በዚህ ልክ ትላንትና የመጣች ልጅ ላይ ሙጭጭ ይላል? እናንተ ልጁን ጥሎ ያቺ ቆንጂዬ ሩታ ጥሎ ምን ለማለት ፈልጎ ነው? እኔ ገርሞኛል የምር። ሩታ እያሳዘነች የኔ እናት ሩታ እያሳዘነችኝ የምር። እሷ አብርሽንማ ከነካህ በአይኔ መጣ ብላ ደስታን እንደዛ ስታባረር እንደዛ ስትናገር ማንም ዱርዬዎች ከደበደቡ ታዲያ አብርሃም ነው ተጠያቂ ብላ ደረቷን ነፍታ ዘረፍ በላ ትከራከርለታለች። እሱ እዚህ ላይ ሄርሜላ ማንም ይናገርሽን አትስሚኛ፣ ምንናገራትን እኮ ነው መንሰልባትን ውሽሚት የምንላትን ማንም ይናገርሽን አትስሚ ይላታል። እንዴት ይሆናል ይሄ? የምር አብርሽ በጣም ይደብራል። የምታረገው ነገር በጣም ይደብራል። ህይወትህን አትበጥብጥ፣ ልጅህን አርፈህ አሳድግ። እቺ ሄርሜላ ተብዬ ወደዛሽ ቀንጥራት ጣልና ወደ ሩታ ወደ ልጅህ ተመለስ። እኛ ኦዲየንሶች የምንልህ ነገር ስማ አብርሽ፣ እኛ ተመልካቾችህ የምንልህ ነገር ስማ። አንተ ጥሩ ልጅ ነህ፣ ጎበዝ ልጅ ነህ፣ ቅን ነህ፣ የብዙ ልጆች ህይወት እየቀየርክ ያለክ ልጅ ነህ። እንወድሃለን። ምክንያቱም ስንት ስራ ያጡ ወጣቶችን ህይወታቸው እንዲቀየር እያረክ ነው። ስለዚህ እንወድሃለን፣ እናመሰግንሃለን። ግን ከስተትህ ተመለስ።